በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ደብረ ታቦር ምንድን ነው? ደብረ ታቦር በወንጌል የጌታችን ኢየሱስ ክርስቶስ መለወጥ የተገለጠበትን ታላቅ ምስጢር የምናስብበት ቦታ ነው። ታቦር የሚለው በቅዱስ መጽሐፍ የሚጠቀስ ተራራ ነው። ጌታችን ከሐዋርያት መካከል ጴጥሮስን፣ ያዕቆብንና ዮሐንስን ይዞ ወደ ተራራ ወጣ። ጌታችን በደብረ ታቦር ለምን ተለወጠ? ጌታችን በተራራው ላይ ሲጸልይ የፊቱ መልክ ተለወጠ፣ ልብሱም እንደ ብርሃን ነጭ ሆነ። ይህ ጌታችን ኢየሱስ ክርስቶስ ክብሩን በተወሰነ መጠን ለሐዋርያት እንዲያሳይ የሆነ ነው። ይህም ክርስቶስ በመከራና በመስቀል ሞት ብቻ የሚታይ ሰው ሳይሆን የክብርና የመለኮት ጌታ መሆኑን ያሳያል። ሙሴና ኤልያስ ለምን ተገለጡ? በደብረ ታቦር ሙሴና ኤልያስ ታዩ። ሙሴ ሕግን የሚወክል፣ ኤልያስ ደግሞ ነቢያትን የሚወክል ሆነው ይታሰባሉ። ስለዚህ ሕግና ነቢያት ሁሉ ወደ ክርስቶስ እንደሚመሩ የሚያሳይ ታላቅ ምልክት ነው። እነርሱም ከጌታ ጋር ስለሚመጣው መከራ ተነጋገሩ። ጴጥሮስ፣ ያዕቆብና ዮሐንስ ምን አዩ? እነዚህ ሦስት ሐዋርያት የጌታን ክብር በዓይናቸው ተመለከቱ። ጴጥሮስም በዚያ መቆየት በመፈለግ ለአንተ አንድ፣ ለሙሴ አንድ፣ ለኤልያስም አንድ ዳስ እንስራ የሚል ሐሳብ አቀረበ። ይህ የሰው ልጅ የእግዚአብሔርን ክብር ሲቀምስ ከእርሱ ጋር ለመኖር ያለውን ፍላጎት ያሳያል። ከደመናው የተሰማው ድምፅ ብሩህ ደመና ጋረዳቸው። ከደመናውም ድምፅ መጣ፣ ይህ የምወደው ልጄ ነው፣ በእርሱ ደስ ብሎኛል፣ እርሱን ስሙት። ይህ ቃል ለሐዋርያትና ለእኛም ክርስቲያኖች መስማትና ቃሉን መከተል እንዳለብን ያስተምራል። ደብረ ታቦር መንፈሳዊ ትምህርት። ደብረ ታቦር እኛን ከዓለማዊ ጭንቀት ተነስተን ወደ ጸሎትና ወደ እግዚአብሔር መቅረብ እንዳለብን ያስተምረናል። ጌታ በተራራ ላይ ጸለየ። እኛም በጸሎት ሕይወታችንን ማደስ አለብን። እንዲሁም ከመከራ በኋላ ክብር እንዳለ ያሳየናል። የመስቀሉ መንገድ ወደ ትንሣኤና ወደ ክብር የሚለወጥ መንገድ ነው። ደብረ ታቦር ለእኛ የሚሰጠው ተስፋ ሕይወታችን በመከራ በፈተናና በችግር ሲሞላ ተስፋ እንዳንቆርጥ ደብረ ታቦር ያስተምረናል። ከመከራ በኋላ ደስታ፣ ከጨለማ በኋላ ብርሃን፣ ከሞት በኋላም ትንሣኤ እንዳለ ያሳየናል። የወንጌል ምስክርነት። የጌታ መለወጥ በሦስቱ ወንጌላዊት ተጽፏል። ማቴዎስ ወንጌል 17 ላይ፣ ማርቆስ ወንጌል ምዕራፍ ቁጥር 9 ላይ እንዲሁም ሉቃስ ምዕራፍ 9 ከቁጥር 28 እና ማርቆስ ወንጌል ምዕራፍ 9 ከቁጥር 2 እስከ 8 ላይ ተጽፏል። በእነዚህ ክፍሎች የምናየው ዋና መልእክት እርሱን ስሙት የሚለውን
የአብን ቃል መቀበል፣ ክርስቶስን መከተልና በመከራ ጊዜ ተስፋ አለመቁረጥ ነው። ክርስቲያኖች ከዚህ ምን እንማራለን? በደብረ ታቦር ላይ ታላቅ ብርሃን ነበረ። ያም ብርሃን የተስፋ ብርሃን ነው። ሕይወትን የሚያሳይ ብርሃን ነው። እውነተኛ መድኃኒት የሆነ ብርሃን ነው። ጌታችን መድኃኔ ዓለም ኢየሱስ ክርስቶስ ወደዛች ተራራ ውጡ፣ ብርሃን ወደ ሆነችው ኦርቶዶክሳዊት ቤተ ክርስቲያን ግቡ ሲል ብርሃን ላይ ይዟቸው ወጣ። አሁንም ክርስቲያኖች እኛ የተዋሕዶ ልጆች ቤተ ክርስቲያን ተራራ መሆኗን ልንረዳ ይገባል። በዛ ተራራም ላይ ጸሎት ማድረግ እንዳለብን እንዲሁም ቅዱሳንም እንዳሉ ያስረዳናል። ወስብሐት ለእግዚአብሔር። የእመቤታችን የድንግል ማርያም ፍቅር፣ ሰላም፣ በረከት፣ ምልጃ አይለየን። ከወደዳችሁት ቤተ አፎምያ ሚዲያን ሰብስክራይብ በማድረግ አበረታቱ።